የምንጊዜም የእንግሊዝ ፕሪሚየር ሊግ ምርጥ ክለቦች መካከል አንዱ ተብሎ ከሚጠቀሰው መካከል ነው ማንቸስተር ዩናይትድ። በተለይም ሰር አሌክስ ፈርጉሰን ከለቀቁ በኋላ የክለቡ ችግር ከመፈታት ይልቅ ከድጡ ወደ ማጡ በመሆን እያሽቆለቆለ ይገኛል። ይህ ዓመት ደግሞ በእጅጉ ማንቸስተር ዩናይትድ ከነበረባቸው ችግሮች መካከል የባሰውን ያዩበት ጊዜ ነው። በእርግጥ ትልቅ ተስፋ ጥለው አዲስ የክለቡን አሰልጣኝ ሩበን አሞሪምን ወደ ክለቡ ቢያመጡም ሩበን አሞሪም ግን የክለቡን ችግር ፈቶ ወደፊት ከማራመድ ይልቅ እንደ አጋጣሚና እንደ እድል ሆኖ በክለቡ ታሪክ ታይቶ የማይታወቅ ውጤትን እያስመዘገበ ይገኛል በእንግሊዝ ፕሪሚየር ሊግ። ምንም እንኳን ይህ ቢሆን ግን በአውሮፓ ሊግ ደግሞ ለፍጻሜ ተፋላሚ እስኪሆኑ ድረስ ብቃታቸውን በማሳየት ሁለት አይነት ማንቸስተር ዩናይትድን ያየንበት ነው። በአውሮፓ ሊግ እጅግ አስደናቂ የሆነው ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ደግሞ በትናንሽ ክለቦች እንኳን ነጥብ የሚጥል ሆኗል። ይህ ነገር ብዙዎችን እያስገረመ ይገኛል። ራሳቸው ሩበን አሞሪም እንኳን የፕሪሚየር ሊጉ የመጨረሻው ወይም የምንጊዜውም መጥፎ ክለብ በመሆን ግን የአውሮፓን ዋንጫ ያሳካ ክለብ የመጀመሪያው ለመሆን እንችላለን በማለት ተናግረው ነበር። እንግዲህ ማንቸስተር ዩናይትድ አሰልጣኞችን ቀያይሯል፣ የክለቡን ማኔጅመንቶች ቀያይሯል፣ የክለቡን ባለሀብት ቀያይሯል፣ እንዲሁም የተለያዩ ተጫዋቾችን በብዙ ገንዘብ በማውጣት አስፈርሟል። ይህም ከፍተኛ የሆነ ቀውስ ውስጥና የፋይናንሻል ፕሮብሌም ውስጥ ከቷቸዋል። ሰር ጂም ራትክሊፍ እንግዲህ ወደ ማንቸስተር ዩናይትድን ከያዙት በኋላ ገንዘባቸው ወደ 6.1 ቢሊዮን የሚሆን አሽቆልቁሏል ከሀብታቸው የሚል መረጃ እየተሰማ ይገኛል። ይሁንና እንግዲህ በዚህ ሁሉ ውስጥ ማንቸስተር ዩናይትድ ራሱ ለማጠናከር የተለያዩ ጥረቶችን እያደረገ ይገኛል። ሩበን አሞሪም ከዚህ በፊት በሰጡት መግለጫ ከ2 ወር በፊት ማንቸስተር ዩናይትድ በዝውውሩ ገበያ ላይ እንደ ሌሎች ክለቦች ሳይሆን በራሱ ስታይል ነው የሚንቀሳቀሰው። እኔ የምጠቀመው የተለያዩ ተጫዋቾች ውድ ገንዘብ የማያስወጡ ነን፣ ነገር ግን ፖቴንሻል ያላቸውና ታለንት ያላቸው በክለቦች የተገፉ ተጫዋቾችን በማምጣት መጠቀም እንችላለን። እንዲሁም ደግሞ የአካዳሚ ልጆችን ጥሩ ታለንት ያላቸውን በማውጣት ነው የምጠቀመው በማለት ተናግረዋል። ይህ ማለት ምን ማለት ነው? ለምሳሌ አርሰናል የአርሰናሉ ኦዴጋርድ እንደሆነው ማለት ነው። ኦዴጋርድ ትልቅ ታለንት ያለው ሆኖ ነገር ግን በማድሪድ ውስጥ ብዙ ሱፐርስታሮች ስለነበሩ የመጫወት እድልን ያላገኘ ሲሆን በውሰት ለሞናኮ ለሪያል ሶሲዳድ ሲጫወት እንደነበረው ማለት ነው። ከዛም ወደ ክለብ መጥቶ በድጋሚ ደግሞ ቦታ ሳያገኝ ወደ አርሰናል እንደመጣው ማለት ነው። እንደዚህ አይነት ተጫዋቾችን በርካሽ ዋጋ በማምጣት ሱፐርስታር ማድረግ ነው የምንፈልገው በማለት ተናግረዋል። ከቅርብ ጊዜ ወዲህ እንግዲህ የተለያዩ እንቅስቃሴዎችን ከማንቸስተር እየሰማን እንገኛለን። ዛሬም ይዘንላቸው የመጣ ነው እንግዲህ በራይት ዊንግ ወይም ደግሞ በግራ መስመር ተመላላሽነት ፉልባክነት የሞናኮን ተጫዋች የብራዚል ዜግነት ያለውን ሞናኮን በፈረንሳይ ሊጋ ውስጥ የሚጫወተውን ተጫዋች ቫንደርሰንን ማንቸስተር ዩናይትድ ለማምጣት እንቅስቃሴ መጀመሩ ተሰምቷል። በ30 ሚሊዮን ፓውንድ ነው ይህንን ብራዚላዊ ለማምጣት እንግዲህ ማንቸስተሮች የፈለጉት። ይህ ብራዚላዊ የሞናኮ ተጫዋች እንግዲህ በፈረንሳይ ሊጋ ውስጥ በ5ኛ ደረጃ ላይ የሚገኘውን የሞናኮ ክለብ የራይት ወይም ደግሞ የቀኝ መስመር ተመላላሽ ተጫዋች ነው። 7 የሆነ የጎል ተሳትፎ አለው። 2 ጎሎች አሉት፣ 5 አሲስቶች አሉት። በሶፋ ስኮር መሰረት 7.13 የአመቱ ሬቲንጉ ነው ማለት ነው። 7.13 ሬቲንግ የተሰጠው ተጫዋች ነው። በማጥቃት እንቅስቃሴ ላይ የማንቸስተር ዩናይትድን የቀያዮቹ ሰይጣኖችን እንግዲህ የማጥቃት እንቅስቃሴ አስፈሪ ሊያደርግ ይችላል ወይም ደግሞ አስፈሪ በማድረግ ደረጃ ትልቁን ድርሻ የሚወጣ ተጫዋች ነው ተብሎ ይታሰባል። ይህ ተጫዋች ደግሞ ደስ የሚያሰኘው እንግዲህ የ23 ዓመት ታዳጊ ነው። ብዙ የሆነ ፖቴንሻል ያለውና ለማንቸስተር ዩናይትድ ረዘም ላለ ጊዜ ማገልገል የሚችል ተጫዋች ነው በሚል እንግዲህ ትልቅ ግምት እየተሰጠው ይገኛል። እንግዲህ ማንቸስተር ዩናይትድ ይሄ ልጅ ከተሳካለት እንግዲህ ይህንን ዝውውር ከተሳካለት እንግዲህ በክለብ ውስጥ የራሱን የሆነ አስተዋጽኦ የሚያደርግላቸው ይሆናል። ማንቸስተር ዩናይትድ እንግዲህ በዝውውር ገበያ የተለያዩ ተጫዋቾችን እንግዲህ በውሰት መስጠቱ ይታወቃል። አንቶኒ እንግዲህ በስፔን ሊጋ ውስጥ እየተጫወተን ያለው ድንቅ ብቃቱን እያሳየ ይገኛል። የኢንዲቪጁዋል ተጫዋቾች ችግር የለበትም ማንቸስተር ዩናይትድ። እንግዲህ ተጫዋቾቹ ወደ ሌላ ቦታ ሲሄዱ በጥሩ አቋም ላይ ይገኛሉ። ራሽፎርድም እንግዲህ በጥሩ የሚባል አቋም ላይ ይገኛል። ራሽፎርድን በባርሴሎና እየተፈለገ ነው የሚገኘው። ራሽፎርድን በተመለከተ እንግዲህ ማንቸስተር ዩናይትድ 40 ሚሊዮን ፓውንድ ለጥፎበት ማንኛውም ክለብ ከፈለገው መውሰድ ይችላል በማለት ነበር አስተያየት ሰጡት። ሩበን አሞሪም ይህን ተጫዋች እንግዲህ ደግመው መጠቀም እንደማይፈልጉ የተናገሩ ወይም ደግሞ ያሳውቁበት መረጃ ነው ማለት ነው። በእርግጥ ማንቸስተር ዩናይትድ ቢመጣ ራሽፎርድ ትልቅ አገልግሎት ይሰጣል፣ ነገር ግን ከሩበን አሞሪም ጋር ሊጣጣም አልቻሉም። ሩበን አሞሪምም ሌላ አማራጭ እየፈለጉ ይገኛሉ። 40 ሚሊዮን ፓውንድ እንግዲህ ምናልባትም አስቶን ቪላ ከፈለገው እዛው ሊያስቀረው ይችላል። ጥሩ እንቅስቃሴ ወይም ጥሩ አቋም ላይ ጥሩ መጣጣም ላይ ስለተገኙ ማለት ነው ክለቦቹ። እንግዲህ ይህ ሞናኮ የ23 ዓመት ታዳጊ እንግዲህ 7.13 ሬቲንግ ያገኘው
ተጫዋች እንግዲህ ሰክሰስፉል የሆነ ድሪብል በአንድ ጌም ውስጥ በማድረግ እንግዲህ 0.95% በማምጣት ሶስተኛው ተጫዋች ነው ማለት ነው በፈረንሳይ ሊጋ ውስጥ። እንዲሁም ደግሞ ኳሶችን በማሸነፍ 5.18 በማግኘት እንግዲህ ሁለተኛው ተጫዋች ነው ማለት ነው ከፈረንሳይ ሊጋ ውስጥ ማለት ነው እንግዲህ። እንዲሁም ደግሞ ታክሎችን በማሸነፍ አንደኛ ነው ማለት ነው። ታክሎችን በማሸነፍ አንደኛውን ደረጃ ይዟል ሬት ሲሰጠው ማለት ነው። የፋይናል ሰርድ ላይ በመድረስ ወይም ደግሞ በመግባት 5.98 በማግኘት 7ኛ ደረጃ ላይ ይገኛል። ስለዚህ እንደ አንድ ወጣት በጣም ጥሩ ደረጃ ላይ የሚገኝ ተጫዋች ነው ይህ ብራዚላዊ ተጫዋች። ብራዚላዊ እንደመሆኑ ደግሞ የተለያዩ ቴክኒክና ስታይሎች ይኖሩታል። ለማንቸስተር ዩናይትድ በእጅጉ ያገለግላል ተብሎ ይታሰባል። እንግዲህ ሩበን አሞሪም ከወጣት ተጫዋቾች ጋር በወጣት ተጫዋቾች ቲማቸውን ቢልድ ለማድረግ ከፍተኛ ፍላጎት እንዳላቸው ይታወቃል። ይህንንም እየሰሩት ነው። እንግዲህ ቀጣይ ዓመት ይህ ልጅ የሚሳካላቸው ከሆነ ትልቅ አስተዋጽኦ ይጨምራል ተብሎ ይታሰባል። የቫንደርሳን መምጣት እንዴት ታዩታላችሁ? ተመልካቾቻችን አስተያየታችሁ ከኛ ጋር ይሁን። በያላችሁበት መልካም ቆይታ